ሰላም 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 ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እንደውም እንደዚህ እያልኩኝ ከማሳይ ማለት ነው እንደዚህ እያልኩኝ ወደታች እንደዚህ የቆምኩበትን አያችሁ አይደል? ይሄ ደግሞ መስታወቴን የማጸዳበት ኢዚ ነው። ይሄ መስታወት የሚጸዳበት ኢዚ ነው ቤተሰብዬ እና አለሁላችሁ። እግዚአብሔር ይመስገን ደህና ነኝ። በጣም ስለቸኮልኩኝ ነው እኮ ለወሬ ቸኩዬ ቤተሰብዬ። አሁን ዝብርቅርቅ ሊልብኝ ነው የምናገረውና ለአንድ መልእክት ነው እዚህ ጋር እንደዚህ ተሰቅዬ የመጣሁት። መሰቀል ብቻ ሳይሆን ማለት ነው ቤተሰብዬ ስራ እየሰራው ነው የእውነት። እንደዚህ አይነት መስኮት አያችሁ አይደል? እንደዚህ አይነት መስኮት ይሄ አሁን እዛ ጋር አንድ አለ፣ እዚህ ጋር ሁለት አለ፣ በዛ ጀርባ ደግሞ 3 ነው 4 አለ። እነሱን አጽድቼ ነው ወደዚህ ጋር የመጣሁት። ስራ ክቡር ነው፣ ስራ ክቡር ነው። ከዘፈን ብዙም እስከዚህም ነኝ እግዚአብሔር ይመስገን። ቆየው ከተውኩኝ አሁን ስራ እየሰራው ነው። ትላንት ለተጻፈልኝ መልእክት ነው ይሄንን ይዤ የመጣሁት ማለት ነው። አንቺ ገረድ አፍሽን ዝጊ ብሎ የተጻፈልኝ ኮመንት አለና እኔ ግርድናዬን በደንብ አድርጌ ለማሳየት ምናልባት ይሄንን ኮመንት የጻፈው ሰው ማለት ነው ቤተሰብ ምናልባት ወይ አውሮፓ ሀገር ውስጥ ነው ያለው ወይ ደግሞ እዛው ኢትዮጵያ ቀን ስራውን እየሰራ ነው ማንነቱ የማይታወቅ ሰው ነው የጻፈልኝና ወይ ደግሞ እቤቷ ቁጭ ብላ ቢዝነስ የምትሸቀል ምናምን ነገር ጉልበቷን ዝም ብላ ለምን ልባክን እንደዚህ ሰርቼ ልተዳደር የምትሆን ሸቃ የሆነች አለ አይደለ እንትን ሸቃይ ቢዝነስ ሰራተኛ ትሆናለች ይሄን ኮመንት የጻፈችልኝ። እኔ ግን የአረብ ሀገር ገረዷ እንደዚህ ነው ሰርቼ እኔ ብቻ ሳልሆን የኔ መሰሎች ማለት ነው የኔ መሰሎች አረብ ሀገር ያሉ የትም ሀገር አረብ ሀገር ብቻ ያለን ይመስላችኋል አንዳንዶቹ ገረዶች የአረብ ሀገር ገረድ ብለው የሚሳደቡ። አውሮፓም ከሄድሽ ስትሄጂ አሜሪካንም የትም ሀገር ሂጂ ከተሰደድሽ ለግርድና ነው የተሰደድሽው እንጂ እግርና እጅሽን አጣምረሽ ቁጭ ብለሽ ልትበይ አይደለም። ወይ ደግሞ በፖለቲካ ወጥተሽ ስደተኛ ሆነሽ የሆነ ካምፕ ውስጥ ምናምን ተቀምጠሽ የመንግስት ጡረተኛ ልትሆኝም ትችያለሽ። ምናልባት ይሄንን ኮመንት የጻፍሽው ምናልባት ደግሞ ወንድም ከሆንክ ማለት ነው እጅና እግርህን ይዘህ እንደኔ የተሰደዱትን የአረብ ሀገር ሴቶችን አረብ ሀገር ገረዶች የተባሉትን የነሱን ገንዘብ ቁጭ ብለህ ሞልጨ የምትበላ ጥግብ ስትል ወጥተህ ደግሞ መንገድ ዳር ድድ ማስጫ ድንጋይ የምታሞቅ ቀሽም የሆንክ ወንድም ልትሆን ትችላለህ። ይሄን የጻፍከው እንደገና ሴቷም ከቀደም ብዬ ነግሬሻለሁ። ምናልባት እጅና እግርሽን ይዘሽ ማለት ነው ቢዝነስ እየሰራሽ ቤትሽ ውስጥ ከማንም ጋር እየተዳራሽ የምትኖሪ ትሆኛለሽ እንጂ እርግጠኛ ነኝ አረብ ሀገር ብቻ ሳይሆን ማለት ነው አረብ ሀገር ብቻ ሳይሆን የትም ሀገር ተሰደጂ የሄድነው ለግርድና ነው። ቢሮ ውስጥም ሰራተኛ ሁኚ ይሄንን የጻፍሽው የበላይሽ አለ ለሱ ገረድ ነሽ አንቺ። እሺ አንዳንዶቻችሁ እንደው ዝም ብላችሁ ገረድ ብላችሁ ስጽፉ ማለት ነው ትንሽ የምንሸማቀቅ ወይ ደግሞ የሚሰማን ምናምን ነገር እንመስላችኋለን። አይምሰላችሁ። እሺ በጣም የምንኮራበት ድንቅ ስራችን ነው ይሄ ግርድናችን። አገራችንን ያቆምንበት ለወገን የደረስንበት ማርያምን እውነቴን ነው ቤተሰብ የረዳንበት። ምናልባት ይሄንን ጽሁፍ የጻፍሽው ገረድ ምናምን ብለሽ የጻፍሽው ማለት ነው ምናልባት ሃይላንድሽን ይዘሽ መተሽ ኢትዮጵያ መዝናኛ ለመዝናኛ ምናምን የምትሽከረከሪ ትሆኛለሽ። እንደው ልታይ የምትይ ትሆኛለሽ። እኛ ግን እግዚአብሔር ይመስገን ሳንሰስት በልግስና የምንሰጥ ደጋጎች የአረብ ሀገር ገረዶች ነን። እሺ ይሄንን ጥንቅቅ አርገሽ እወቂልኝ። እሺ የአረብ ሀገር ገረድ ነኝ እኔ ገረዷ። ቤተሰቤን ጥንቅቅ አርጌ ያስኩኝ ባለኝ ደግሞ አቅም ለወገኔ የደረስኩኝ እውነቴን ነው። እኔ ብቻ ሳልሆን እንደኔ መሰሎቹ ማለት ነው ምናልባት እንዳንቺ እጅና እግሬን ይዤ አጣምሬ የተቀመጥኩኝ እንዳልመስልሽ። እሺ ገባሽ አይደለ? አንቺም ብትሆኚ እኮ ገረድ ነሽ። ከተሰደድሽ አገርሽን ትተሽ ከተሰደድሽ እርግጠኛ ነኝ ገረድ ነሽ። ምክንያቱም እዛ የሄድሽው ምናልባት የቢሮ ስራ ልትሰሪ ይሆናል ወይ ደግሞ የቢሮ ስራ ልትሰራ ይሆናል። ግን ዋናው ነገር ምንድነው? አዛዥ አለክ፣ ለሱ ታዛዥ ነክ፣ ለሱ ባሪያ ነክ፣ ለሱ ገረድ ነክ የሚልህን እሺ ብለህ ትሰራለህ። አሁንኛ ማዳም ወይ ደግሞ
አለቃችን ቢሮ ውስጥ ሻይ ቡና ምን ሰራም ልንኖር እንችላለን። ማዳም ቤትም ለምን የሚሰሩ እህቶች ሊኖር ይችላሉ። ማዳም እንደምታዛቸው እኛም አለቆቻችን እንደዚህ አርጉ ብለው እንደሚያዙን ሁሉ ማለት ነው። አንቺም ገረድ ብለሽ የጻፍሽው አዛዣለሽ። እኩል ነን። ምንም የሚያሳንሰን ነገር የለም። አረብ ሀገርና አውሮፓ ሀገር መሆኑ ብቻ ነው ምናልባት። እሱንም ደግሞ እዚህም ዶላር አለ እዛም ዶላር አለ። ስለዚህ የኔ እናት አንዳንዴ ይሄን ጽሁፍ ስታነቡ ማለት ነው እንደዚህ አይነት ተጽፎላችሁ ስታነቡ ቤተሰብዬ ምንም እንዳትጨነቁ፣ ስራ ክቡር ነው። ኦኬ ይሄን ጽሁፍ ሁሉ የሚጽፈው ማለት ነው እሱም ገረድ ነው፣ ተገርዶ ነው፣ የበታች ሆኖ የበላይ አለው። እሺ መንግስት እንኳን አንድ ፕራይም ሚኒስቴር አንድ ሀገርን የሚያስተዳድር የበላይ አለው። የበላዮቹ የዓለም መንግስታቶች ናቸው። አንድ ጥፋት ሲያጠፋ አቁም ካሉት የዓለም መንግስታት ከተነሳ የአንድ ሀገር የሚያስተዳድር ፕራይም ሚኒስቴር ራሱ የሚሰራውን ስህተት ያቆማል ማለት ነው። ሁሉም የበላይ አለው። አይምሰላችሁ። እሺ እናንተ ምናልባት እንዳልኩሽ እጅና እግርሽን አጣምረሽ የወንድ እጅ እየጠበቅሽ የምትኖሪ ትሆኛለሽ ይሄንን ኮሜንት የጻፍሽው። ግን በዚህ አጋጣሚ ላሳስብሽ የምወደው ሁሉም እኩል ነው። ሁላችንም እኩል ነን። እሺ የኔ እናት ምንም አረብ ሀገር ሄደን የአረብ ሀገር ገረዶች ተብለን ብንሰደብም ስደታችን እኩል ነው እንዳይመስልሽ፣ ወይ ደግሞ እንዳይመስልክ። ቁጭ ብለን የሴት ብር የምትበላም ትሆናለህ የጻፍከው ይሄንን ግን እንዳይመስልክ። እሺ የምትበላውን ብር ኃላፊ ጠፊ ነው፣ ትተኸው ነው የምትሄደው። ኦኬ እኛም ደግሞ እንደዚህ ሰርተን እግዚአብሔር ይመስገን። እሺ ቁጭ ብለን የወንድ እጅ ከምናይ ቁጭ ብለን ደግሞ እንደዚህ መሬቷንም ከምንከብዳት ማለት ነው ከምንሰለቻት፣ መሬትም ትሰለቻለች ከምንሰለቻት ሰርተን እንደዚህ ወገንን እንጠቅማለን፣ ለደሃ እንደርሳለን። አምጡ ስንባል ሮጠን ሰጠን ነው፣ ካለቀሰ ጋራ አልቅሰን ነው። ምናልባት ይሄን ኮሜንት የጻፍከው ወይ የጻፍሽው ልበ ደንዳና ደረቅ ትሆኛለሽ እንጂ በእውነት ባላይምሮ ብትሆኝ ኖረው ማለት ነው ይሄን ኮሜንት እንደው እጅሽም ችሎልሽ አጽፊውም ነበረ። ግን ይሄንን ደግሞ ያሳየው ድድብናሽን ነው። ዋናው ነገር አስረግጬ መነግርሽ አሁንም እኛ አንቺም አረብ ሀገር ያለነው ምናልባት ኢትዮጵያ ልትሆኚ ትችያለሽ፣ ምናልባት ደግሞ ሌላ አውሮፓ ሀገር ምናምን ልትሆኚ ትችያለሽ። ግን እኩል ነን፣ እኩል ነው የተሰደድነው። አንቺም ገረድ ነሽ፣ ልትገረጂ ነው የተሰደድሽው ማለት ነው። እና ቤተሰብዬ ይችን ለማሳየትና ይችን ለማለት ነው የመጣሁት ዛሬ። የወጣሁት ትንሽዬ መንሰላላለች፣ አያችኋት? ኢዚ ምናምን እቺ መንሰላል ላይ ወጥቼ ነው እንግዲህ እየሰራው ያለሁት። ይሄው እዚህ ጋር ቡሩ እና የኔ እናት በጣም አርጋ ያመሰግናችኋለሁ ቤተሰብዬ። ሰብስክራይብ እያደረጋችሁ ላይክም ኮሜንትም እየጻፋችሁ በርቺ ጎበዝ ለምትሉኝ ሁሉ ክብረትን ይስጥልኝ። ዛሬ የመጣሁትኝ ትላንትና ይሄንን ኮሜንት አንብቤ ነው። አርፈሽ ቁጭ በይ ገረድ ያልሽው ማለት ነው። ደህና ነሽ እንዴት ነሽ? እኔ እህትሽ ገረድ ያልሽኝ ማለት ነው። ከቸገረሽ ደርስልሻለሁ። እሺ ከእግዚአብሔር በታች አስረግጬ የምነግርሽ እና ይሄን ጽሁፍ ደግሞ ስትጽፊ ማለት ነው ያስታወቀብሽና ያሳበቀብሽ መሀይምነትሽ ነው እንዳትረሹ። እሺ እኔ የአረብ ሀገር ገረዷ እኔ ብቻ ሳልሆን የኔ መሰሎች ሁሉ ቤተሰብን ልጆችን የሚያስተዳድሩ ምናስተዳድር ቤተሰብን ልቀጥ አርገን የያዝን ማርያምን ላለቀሰ አልቅሰን ላዘነ አዝነን ይሄንን የጻፈችልኝን እኮ ለዛ ለእንዳልክ አግዛ ነው። የእንዳልክ ተቀማጭ ናት መሰለኝ ደግሞ ሳረሳው ልንገራችሁ ብዬ ነው። እሺ አርፈሽ ቁጭ በይ አንቺ ገረድ ብላ የጻፈችልኝ ማለት ነው የእንዳልክ ላይ በሰራውት ቪዲዮ ነው። እና ምናልባት ደግሞ ዴች ጥሎልሽ ነው እንዴ? ዴች 10 ማለት ነው። ምናልባት እሱን ወይ ደግሞ ዩቲዩብ ከፍቶልሽ አሳድግሻለሁ አብረን እንሰራለን ብሎሽ ነው እንዴ ይሄንን የጻፍሽው? እና እንደዚህ ነው እላችኋለሁ ቤተሰብዬ። I am good እቺ እስካለች ድረስ ስራዬ እስካለች ድረስ I am good ኦኬ። ገረድ ብለው ለጻፉልን ሁሉ እንደርስላቸዋለን፣ እንተጋገዛለን። ኦኬ አይ ፕሮሚስ ኦኬ ባይ። ዛሬ ለየት ያለ በቋንቋ ሁሉ ይዤ ነው የመጣሁት ቤተሰብዬ። እንዳትቀየሙኝ። አንዳንድ ሰው እንደዚህ ወጣ ብላችሁ ያልሆነ ነገር እንድትናገሩ ነው የሚገፋፋችሁና እኔ እንደዚህ አይነት መሳፈጥ ምናምን ከሰው ጋር የለኝም። ዝም የማለት እንትን ነው በብዛት ማበዛው። ግን ደግሞ ለአንዳንዶች ለማያውቁት ዝም ብለው አፋቸውን ለሚከፍቱም
መልስ ይሆናል ብዬ ነው ይሄንን ይዤ መጣሁት ማለት ነው አመሰግናለሁ ቤተሰብዬ ክብረት ይስጥልኝ